የመላጣ በሩስ ሰዓት ምን እየተንኳኳ አትከፍችም እንዴ? አትከፍት ይጂና ከፍቺ ድንጋይ ታገባይ እራስን ግን ተናንቀናል። አንተ ቢኒያም ናውጣና አውራኝ እባክህ። በጣም ይቅርታ። ችግር የለውም። ለምንሻ ግን በሰላም እንደዚህ የምታንኳኳው የቢኒያም ቤት አይደለም? አይ አይደለም። ችግር የለውም። ምንሽ ነው ደግሞ? እሰይ ይበልሽ። ነቅሽ ምን ነክርሽሽ? ትረስቸው ነበር እንጂ ከማደረቀኝ እና ድጌ ለምን አትሄድባት? እኔ እንጃ እባክህ ደበረኝ። ሰማ ትዳርና ፍቅር መምጫው ይታወቅ። ተው እባክህ። እያመረኝ ነው እባክህ። ይሄ ነው የምታምረው። ማ እሷን እኮ ሂድና አውራታ ታዲያ። ስሚ እናት። አቤት። ለቅድሙ ይቅርታሽ። ችግር የለውም። እኔ ልጅ መታወቅ እንችላለን? ለምን? እንዴ ለመታወቅ ያህል። አንተ ሄኖክ ማሚ እንዳለች የዘረዘፍከውን ካልሲ ጣበ። እየጠበቀች ነው አትመጣ። አንቺ ምን አባሽ ነው የምትይው? በልኔ ልጅ አንቺ መላጣ ልጅ በአንቺ ምክንያት ነው ትዳር አልያዝም። አንቺ አፍሽልኝ እንጂ እንደውም ቀስ ብለህ ጠይቀኝ። ሳሮን እያቃጠለኝ ነው። አፍሽልኝ። ጭራሽ እያዘዝከኝ ነው? ወይኔ ይሄና አንቺ መንጮች አሉን። በል በጸባይ ጠይቀኝ። እሺ እህቴ። ኧረ አፍሽልኝ። ጎበዝ ልጅ። አንተና ስማ የባለፍታች እየመጣችልን ምን ትለኛለህ? ና እንጂ መጣው አክቶ በሜዳ እንገናኛለን ብዬ አስቤ አላውቅም። እኔም በቁምጣ ያለው ብዬ አስቤ አላውቅም ነበር። ፉገራ። ቆይ ምን ልትሰሪ መጣሽ? አሃ እዚህ ሰፈር ነው ማለት ነው? አይ ለቫኬሽን መጥቼ ነው። ኦ እና ተመቸ? ግን ትንሽ ወይዘሩ ይሞቃል። አሃ ለዛ ነው በቦዲ ወጣሁ። ኧረ ዛሬ ደግሞ አልተቻልሽም። አንተ ገልቱ ቢያንስ እንኳን ሳሙናን አስለቀቅ። እዚህ በእናትሽ አንቺ እህት ደስ ትላለች አይደል? በጣም በቃ አንተ ታጠብ፣ እኔም ልሂድ። ስምሽን ግን አልነገርሽኝም። አስፈላጊ ነው? በቫኬሽን ስመለስ ምናልባት እንደነገናኝ ስልክሽን ብዬ ነው። ሚጋን እና ስልክሽስ? ለዛሬ እሱ ይቅርብህ። ግባ 17 18 19 20 በቃኝ ብላን። አረ በልበል ስራ እቺ ሰራ ብለ ደግሞ በቃኝ። ለዚህ ቻቅም ነው በቃ ቡሩን የምትለው። ቺኳስ ግን ደግሞ ማን ነገር ማለት ጓደኛ አይደለም እንዴ? እሱን ማን ጠየቀው? ማን ነገር? እስቲ አንተ ምን ሆነ? ብትርፍ ነው መያዝ አይችልም እንዴ? የራሳችሁ ጉዳይ። ነው ስልክ እየጠራ ነውና አጣባው በይዶሽ ዛሬ ደግሞ ባላየ ነው የምታልፈው። እንደዛ ይሻላል ማለት ፍቅረኛሽ ጋር እንደሽ ነው። አረ ፍቅረኛ አይደለም የክላስ ልጅ ነው። ችግር የለውም ግን አትፍጠን። እንዳልጠራ ስምን አልነገርከኝም። ሄና ብለሽ ጠሪ ብለስ ወይ? እሺ ወደ ቤት ሄድኩ ነው። ትሸኘኛለህ ወይስ? ንገረኝ እንጂ። ትንሽ ደግሞ ወደ ቤት ባይሆን ሌላ በቃ እሺ ቻው።